ሰላም ጤና ይስጥልን የሎሚ ሚዲያ ተከታታዮቻችን እንደምን ዋላችሁ። የዕለቱ አበይት ጉዳዮች የሚዳስሰው ዕለታዊ ዝግጅታችን እነሆ ጀምሯል። በቅድሚያም አበይት ነጥቦችን እናሰማችኋለን። ዶክተር አረጋዊ በርሃም ጠንከር ያለ ማስጠንቀቂያ ሰጡም። በቀዳሚነት የምንመለከተው ይሆናል። አርቲስቶቹ ከሀገር እንዳይወጡ ታገዱም። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያም የሚገኘውን የግብጽ ወታደራዊ ጣቢያም መዝጋቷ ታወቀም። ግንቦት 10 2026 ኒያላ የሱዳን ጦር እሁድ ዕለት ለሁለተኛ ተከታታይ ቀን በኒያላ በሚገኝ ስትራቴጂካዊ ፈጣን የድጋፍ ኃይሎች RSF ቦታዎች ላይ ድሮን ጥቃት መፈጸሙን የአካባቢው ምንጮች ገልጸዋል። በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫም ወደ ከፍተኛ ሁኔታ ተሸጋገረም። ውድ የሎሚ ሚዲያ ተከታታዮቻችን ወደ ቀዳሚ ዜናችን እናልፋለን። አብራችሁን እስከ ፍጻሜው ዝለቁ። ዶክተር አረጋዊ በርሃም ጠንከር ያለ ማስጠንቀቂያ ሰጡም። የትግራይ ዲሞክራሲ ፓርቲ ሊቀመንበር ዶክተር አረጋዊ በርሃም የህወሓት ወቅታዊ እንቅስቃሴም በኢትዮጵያ አንድነትና ሰላም ላይ ትልቅ አደጋ መደቀኑን ገለጹም። ቡድኑ ራሱ ባረቀቀው ህገ መንግስት ለመገዛት ፈቃደኛ ለመሆኑ የፌዴራል መንግስትንና የምርጫ ቦርድን ስልጣን አለመቀበሉም ለሀገር ሉዓላዊነት ዋነኛ ስጋት መሆኑን ለአዲስ ዘመን ጋዜጣም አስረድተዋል። ጽንፈኛው ያሉትን ቡድን ከሀገር ውስጥና ከውጭ ኃይሎች ጋር በመቀናጀት ሀገር የማፍረስ ተልዕኮ እያከናወነ እንደሚገኝም ጠቁመዋል። ዶክተር አረጋዊ እንዳመለከቱት ቡድኑ ህዝቡን ለጦርነት እንዲዘጋጅና የሰው ኃይል እንዲያዋጣ እያደረገ ያለው ግፊት ሀገሪቱን ወደ ከፋ ሰብአዊ ቀውስ ሊከታት ይችላል። ቀደም ሲል በጦርነት ያለቀው የትግራይ ወጣት ሳይበቃ አሁን እየታየ ያለው እንቅስቃሴ ተጨማሪ እልቂት ሊያስከትል ስለሚችል የፌዴራል መንግስቱ በአስቸኳይ መፍትሄ እንዲሰጠው አሳስበዋል። ጽንፍ የወጡ የፖለቲካ ልዩነቶች የሀገርን ሰላም የሚያገናኙ በመሆናቸው የችግሩ መዘዝ ለሁሉም የሚተርፍ መሆኑን አስገንዝበዋል። በመጨረሻም አካባቢው ዳግም ወደ ጦርነትና እልቂት እንዳይገባም የትግራይ ህዝብና የፌዴራል መንግስቱ ተከባብረው ሊንቀሳቀሱ እንደሚገባም መክረዋል። ችግሩ የትግራይ ብቻ ሳይሆን የመላው ኢትዮጵያውያን መሆኑን የገለጹት ዶክተር አረጋዊ መላው የኢትዮጵያ ህዝብ፣ ምሁራን እና ወጣቶች ልዩነታቸውን ወደ ጎን በመተው ለሀገር ሰላም በጋራ እንዲቆሙ ጥሪ አቅርበዋል። አርቲስቶቹ ከሀገር እንዳይወጡ ታገዱም። ይሁን እንጂ በ500 ሺህ ብር ዋስ ከስር እንዲወጡ ተወስኗል። በኢትዮጵያ የጥበብና የማህበራዊ ሚዲያ ዘርፍ ታዋቂነት ያላቸው ግለሰቦች የተሳተፉበት የ1.7 ቢሊዮን ብር የፋይናንስ ማጭበርበር ክስ ዛሬ ላይ አዲስ ምዕራፍ ይዟል። የፌዴራሉ ከፍተኛ ፍርድ ቤት በዛሬው ዕለት ባካሄደው ዝግ ችሎት በተጠርጣሪዎቹ ላይ የዋስትና መብት ውሳኔን አስተላልፏል። ፍርድ ቤቱ ተከሳሾቹ ጉዳያቸውን በውጭ ሆነው እንዲከታተሉ የፈቀደ ሲሆን የተቀመጡት የገንዘብ ዋስትናዎቹም እንደሚከተለው ተወስነዋል። አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር ዋስ እንዲፈቱ ሲል ፍርድ ቤቱ ትዕዛዝ ሰጥቷል። አብርሃም ግዛውና ካሊድ ናስር እያንዳንዳቸው በ400 ሺህ ብር ዋስ ከስር እንዲለቀቁና ተከሳሾቹ በዋስ ቢፈቱ ፍርድ ቤቱ የሚከተሉትን ጥብቅ ትዕዛዞች አስተላልፏል። አንደኛው ትዕዛዝ ሁሉም ተጠርጣሪዎች ጉዳዩ ተቋጭቶ ውሳኔ እስኪያገኝ ድረስ ከሀገር እንዳይወጡ እገዳ ጥሎባቸዋል። ሁለተኛው ትዕዛዝ የክስ ሂደቱን በማንኛውም መልኩ እንዳያስተጓጉሉ ጥብቅ ክትትል ይደረግባቸዋል። አምስተኛ ተከሳሽ የሆነው መንሱር ጀማልን በተመለከተም በአቃቢ ሕግ በኩል የቀረበውን ጠንካራ መቃወሚያም ለመመርመር ፍርድ ቤቱ ለዛሬ 8 ሰዓት ቀጠሮ ሰጥቷል። የመንሱር የዋስትና ጥያቄ ተቀባይነት ያገኝ ወይም አያገኝ ከሰዓት በሚሰጠው ብይን የሚታወቅ ይሆናል። የተከሳሾቹ ጠበቃ የሆኑት አቶ አበባው አበበ እንደገለጹት ደንበኞቻቸው ከዚህ ቀደም ሚያዝያ 28 ቀን በነበረው ችሎት በአቃቢ ሕግ የዋስትና መብታቸውን ባለመቃወሙ መነሻነት ዛሬ ከስር እንደሚፈቱም ይጠበቃል። ወደ ቀጣዩ ዜናችን እናመራለን። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያም የሚገኘውን የግብጽ ወታደራዊ ጣቢያም መዝጋቷ ታወቀም። ደቡብ ሱዳን በላይኛው ናይል ግዛት ጁቲ አካባቢ የሚገኘውን የግብጽ ወታደራዊ ሰፈር ለመዝጋት ትዕዛዝ ማዘዟ ተዘግቧል። ይህም የካይሮ ወታደራዊ ኃይል በኢትዮጵያ ድንበር አቅራቢያም እንዲቆም በማድረግ የምስራቅ አፍሪካን የአካባቢ ደህንነት ተለዋጭነት እንደገናም ሊቀይር ይችላል። ይህ ውሳኔ የክልል ፕሬዝዳንቱ አስቸኳይ ሲሉ የገለጹት ሲሆን በተለይም በታላቁ የኢትዮጵያ የህዳሴ ግድብ ዙሪያ ለረጅም ጊዜ የቆየ ውጥረትና በአፍሪካ ቀንድ ውስጥ ለተጽዕኖ ፉክክር ምክንያት በመሆኑ በፖለቲካዊና ስትራቴጂካዊ አንድምታዎች ላይ ጥያቄዎችን አስነስቷል።
የደቡብ ሱዳን የፕሬስ ምንጮቹን በመጥቀስ እንደዘገቡት ትዕዛዙ በክልሉ ውስጥ ያሉትን የግብጽ ወታደራዊ እንቅስቃሴዎች ሙሉ በሙሉ እንዲያቆሙ ይጠይቃል። ግብጽም ሆነ ደቡብ ሱዳን ስለ ልማቱ በይፋ አስተያየት አልሰጡም ወይም እርምጃውን የወሰዱበትን ምክንያት አላብራሩም። በኢትዮጵያ ድንበር አቅራቢያም በሚገኘው የላይኛው ናይል ግዛት ውስጥ የሚገኘው የጁቴ ክልል ግብጽ ከቅርብ ዓመታት ወዲህ ከኢትዮጵያ ጋር ባላት ጂኦግራፊያዊ ቅርበትና በናይል ወንዝ ላይ ባለው የግሬድ ፕሮጀክት ላይ በተነሳው ሰፊ ክርክር ምክንያት ለግብጽ ስትራቴጂካዊ ጠቀሜታ አላት። ተንታኞች እንደሚሉት ውሳኔው በደቡብ ሱዳን ውስጥ አዲስ የፖለቲካ ወይም የወታደራዊ ዝግጅቶችን ወይም በናይል ተፋሰስ ሀገሮች መካከል ያለውን የአካባቢያዊ መግባባት የሚያንጸባርቅ ሊሆን ይችላል። ይህ እርምጃ በአፍሪካ ቀንድ እየጨመረ በመጣው ዓለም አቀፍና ክልላዊ ውድድር ውድቀት በካይሮና በጁባ መካከል ስለሚኖረው የወታደራዊና የጸጥታ ትብብር የወደፊት ሁኔታም እርግጠኛ ለመሆንን ያስከትላል። በክልሉ ውስጥ ያሉ የዲፕሎማሲና የፖለቲካ ክበቦች ውሳኔውን ተከትሎ የሚመጣውን ውጤት በቅርበት እየተከታተሉ ሲሆን በሚቀጥሉት ቀናት ውስጥ የሁለትዮሽ ግንኙነቶችን ወይም ከድንበር ደህንነት፣ ከውሃ ሀብቶችና ከክልላዊ ተጽዕኖ ጋር የተያያዙ ሰፋ ያሉ አለመግባባቶችን ለመከላከል የተጠናከረ የዲፕሎማሲ ተሳትፎ እንደሚኖር ይጠበቃል። ግንቦት 10 2026 ኒውያላ የሱዳን ጦር እሁድ ዕለት ለሁለተኛ ተከታታይ ቀን በኒያላ በሚገኝ ስትራቴጂካዊ ፈጣን የድጋፍ ኃይሎች RSF ቦታዎች ላይ ድሮን ጥቃት መፈጸሙን የአካባቢው ምንጮች ገልጸዋል። በደቡብ ዳርፉር ዋና ከተማ ላይ የተፈጸሙት ጥቃቶች የRSF አዛዥ መሐመድ ሐምዳን ዳግሎ ሄሜቲ በመባል የሚታወቁትና በርካታ ከፍተኛ አመራሮች በከተማዋ ውስጥ ከነበሩት ጊዜ ጋር ተመሳሳይ ናቸው። ይህች ከተማ የRSF ትይዩ የመሰረት መንግስት ዋና ከተማ ሆና ተመድባለች። ምንጮች ለሱዳን ትሪቡን እንደገለጹት ቢያንስ 3 ፍንዳታዎች ማዕከላዊ ኒያላም ዓለም አቀፍ አየር ማረፊያና በአል ሪያድ ሰፈር ውስጥ በሚገኝ ቦታ ላይ ተመተዋል። ጥቃቶቹ በከተማ ውስጥ በሚገኝ የRSF ማሰልጠኛም ማዕከል ላይም ዓላማ አድርገዋል። ከጥቃቶቹ በኋላም RSF በኒያላ ውስጥ ያለውን የቴሌኮሙኒኬሽን አገልግሎት ሙሉ በሙሉ አቋርጧል ሲል አልሃዳስ ቲቪ እንደጠቀሱት ምንጮች ዘግበዋል። በመጨረሻም የውጭ ዜናም በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫም ወደ ከፍተኛ ፍጥጫ ተሸጋገረም። አሜሪካ ጦርነቱን ለመቋጨት ለቀረበው መነሻም ሐሳብ በኢራን የተሰጠው ምላሽ ተቀባይነት እንዳላገኘም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹም። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን እየተካሄደ ያለውን ጦርነት ለመቋጨት ላቀረበችው መነሻ ሐሳብም በኢራን በኩል የተሰጠው ምላሽ ፍጹም ተቀባይነት የለውም አሉ። ሁለቱን ሀገራት በምታሸማግለው ፓኪስታን በኩል ኢራን ፈጽሞ የማትቀበለው ስምምነት እንደሆነም ምላሿን ልካለች። በዚህም በሁሉም ግንባሮች ያለውን ጦርነት በአስቸኳይ ማቆም፣ አሜሪካ የኢራን የባህር እንቅስቃሴም መገደቧን እንድታቆም፣ በኢራን ላይ የተጣሉ ሁሉም አይነት ማዕቀቦች እንዲነሱና ከዚህ በኋላም ሀገሪቱ ላይ ምንም አይነት ጥቃት እንደማይኖር ዋስትና ማግኘትን ጠይቃለች። በተጨማሪም ኢራን ጦርነቱን በዘላቂነት ለማቆም ለወደሙባት መሰረተ ልማቶች የካሳ ክፍያ እንዲሁም በሆርሙዝ ሰርጥ ላይ ያላት ሉዓላዊ አስተዳደር እንዲከበርላት መፈለጓን የሀገሪቱ መገናኛ ብዙሃን ዘግበዋል። ባሳለፍነው ሳምንት ፕሬዝዳንት ትራምፕ ጦርነቱ በቅርቡ ያበቃል ቢሉም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጦርነቱን ለመቋጨት ኢራን የምታበለጽገውን የዩራኒየም ንጥረ ነገር ሙሉ ለሙሉ ማቆሟን ከግንዛቤ ማስገባት ያስፈልጋል ብለዋል። ጠቅላይ ሚኒስቴሩ ኢራን ዩራኒየምን የምታበለጽግባቸው ማዕከላት አሁንም እንዳሏት አመልክተዋል። ለአሜሪካ ያቀረቡትን ቅድመ ሁኔታም በይፋ ያልተናገሩት የኢራኑ መሱድ ፔዜሽኪያን በበኩላቸው በጠላቶቻችን ፊት አንገታችን አንደፋም፣ እየተደራደርን የምንገኘውም ስለተሸነፍን አይደለም ብለዋል። በፓኪስታን በኩል ከኢራን የደረሳቸውን ጦርነት የማቆም መነሻ ሀሳብ ማንበባቸውን በማህበራዊ ሚዲያቸው የገለጹት ዶናልድ ትራምፕ ሀሳቡን አልወደድኩትም፣ ፍጹም ተቀባይነት የለውም ሲሉም አስታውቀዋል። ይህንንም ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመካከለኛው ምስራቅ ባሻገር መላውን ዓለም ሊያሳስብ የሚችል ጠንካራ ማስጠንቀቂያ ሰንዝረዋል። እንደ ጠቅላይ ሚኒስትሩ ገለጻም እስራኤል ከኢራን ጋር የገባችበት ወታደራዊና ዲፕሎማሲያዊ ፍጥጫም መቋጫ አግኝቷል ብሎ ማሰብ ስህተት ነው። ኔታንያሁ ለሲቢኤስ 60 ሚኒትስ ፕሮግራም በሰጡት ቃለ መጠይቅ የጦርነቱን ማብቂያ ከአንድ ወሳኝ ቅድመ ሁኔታም ጋር አያይዘውታል። ይህም በኢራን እጅ የሚገኘው የበለጸገው ዩራኒየም ሙሉ በሙሉ መወገድ ነው። የቴህራን የኒውክሌር መርሃ ግብር ለቀጠናው ብቻ ሳይሆን ለእስራኤል ሕልውና ቀዳሚው ስጋት መሆኑንም ገልጸዋል። ምንም እንኳን የተለያዩ የተኩስ አቁም ጥረቶች ቢኖሩም እስራኤል ግን መከላከያዋን ከማጠናከርና ለጥቃት ከማዘጋጀት ወደ ኋላ እንደማትል አስታውቀዋል።
ዓለም አቀፍ ማህበረሰብ በኢራን ላይ የሚደረገውን ጫናም እንዲያበረታታና የኒውክሌር ምኞቷን እንዲገታም በድጋሚ ጥሪ አቅርበዋል። ይሄ የኔታንያሁ ንግግር የመጣው በሁለት ሀገራት መካከል ያለው ወታደራዊ ፍጥጫም ወደ አደገኛ ደረጃ በተሸጋገረበትና ቀጠናዊ አለመረጋጋት በጨመረበት ወቅት ነው። እስራኤል ጦርነቱ አልተቋጨም ማለቷ ወደፊት በኢራን የኒውክሌር ተቋማት ላይ ሊሰነዘሩ ለሚችሉ እርምጃዎች እንደ መንደርደሪያ ሊታይ እንደሚችል ተገልጿል። ውድ የሎሚ ሚዲያ ተከታታዮቻችን ለዛሬ የነበረን ጥንቅር ዜናዎች ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለቆያችሁ ምስጋና ይላቅ ያለ ነው። ቸር ቆዩኝ።